በስመ አብ ወወልድ ወመንፈስ ቅዱስ። መዝሙረ ዳዊት መዝሙር 67 የሮብ። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃን ግን ደስ ይበላቸው፣ በእግዚአብሔርም ፊት ሐሴትን ያድርጉ። በደስታም ደስ ይበላቸው፣ እግዚአብሔርን አመስግኑ፣ ለስሙም ዘምሩ። ወደ ምዕራብ ለወጣው መንገድን አብጁ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ፣ ከፊቱም የተነሳ ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል። በመቃብር የሚኖሩ ሐዘንተኞችንም እንዲሁ አቤቱ በሕዝብ ፊት በወጣ ጊዜ፣ በምድረ በዳ ባለፍክ ጊዜ፣ ከሲና አምላክ ፊት፣ ከእስራኤል አምላክ ፊት ምድር ተናወጠች፣ ሰማያትም አንጠባጠቡ። አቤቱ በፈቃድህ ዝናብን ለርስትህ ለየ፣ በደከመም ጊዜ አንተ ታጸናዋለህ። እንስሶች በውስጡ ያድራሉ። አቤቱ በቸርነትህ ለድሆች አዘጋጀ። ብዙ ኃያልን የሚያወሩ እግዚአብሔር ቃሉን ሰጠ። ለኃያላን ንጉሥ ለወዳጆቹና ለቤትህ ውበት ምርኮን ተካፈልን። በርስቶች መካከል ብታድሩ ክብር እንደተሰሩ እንደ ርግብ ክንፎች በቅጠልያ ወርቅም እንደተለበጡ ለባዎቿ ትሆናላችሁ። ሰማያዊ ንጉሥ በላዩዋ ባዘዘ ጊዜ በሰለሞን ላይ በረዶ ይዘንባል። በሰልሞን ላይ በረዶ ይዘንባል። የእግዚአብሔር ተራራ የለመለመ ተራራ ነው። የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ያድርበት ዘንድ የወደደው ተራራ ይህ ነው። እግዚአብሔር ለዘላለም ያድርባቸዋልና። የብዙ ሺህ የእግዚአብሔር ሰረገላዎች ደስተኞች ናቸው። እግዚአብሔር በመቅደሱ በሲና በመካከላቸው ነው። ምርኮን ማርከህ ወደ ሰማይ ወጣ፣ ስጦታህንም ለሰዎች ሰጠ። ያድሩ ዘንድ ይክዱ ነበርና። እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። አምላካችንና መድኃኒታችን ይረዳናል። አምላካችንስ የማዳን አምላክ ነው። የሞት መንገድ የእግዚአብሔር ነው። ነገር ግን እግዚአብሔር ጠላቶቹን ራስ ይሰብራል፣ በጠጉራቸው ጫፍም በደላቸው ይሄዳል። እግዚአብሔር እንዲህ አለ፣ ወጥቼ እመለሳለሁ፣ ባህሩም ጥልቅ እመለሳለሁ። እግሮችህ በደም ይነከሩ ዘንድ የውሾችህ ምላስ በጠላቶችህ ላይ ነው። አቤቱ መንገድህ ተገለጠ፣
የአምላካችን የንጉሱ መንገድ በመቅደሱ አለቆች ደረሱ። መዘምራንም አሏቸው፣ ከበሮን በሚመቱ በደናግል መካከል እግዚአብሔርን በጉባኤ አምላካችንንም በእስራኤል ምንጮች አመሰገኑት። ወጣቱ ብንያም በጉልበቱ በዚያ አለ። ገዦቻቸው የይሁዳ አለቆች፣ የዛብሎን አለቆችና የንፍታሌምም አለቆች አቤቱ በኃይልህ እዘዝ፣ አቤቱ ይህን ለእኛ የሰራኸውን አጽናው። በኢየሩሳሌም ባለው መቅደስህ ነገሥታት እጅ መንሻን ለአንተ ያመጣሉ። በቀርከሃ ውስጥ ያሉትን አራዊት በሕዝብ ጊደሮች መካከል የበሬዎችን ጉባኤ ገስጽ። እንደ ብር የተፈተኑት አሕዛብ እንዳይዘጉ ሰልፍን የሚወድዱትን አሕዛብን በትናቸው። መልእክተኞች ከግብፅ ይምጡ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት እግዚአብሔርን አመስግኑት፣ ለአምላካችንም ዘምሩ። በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ምስጋናን ስጡ። ግርማው በእስራኤል ላይ ኃይሉም እስከ ደመናት ነው። እግዚአብሔር በቅዱሳኑ ላይ ጽድቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔር ይመስገን። አሜን። ሰላም አሜን።